ሰላም ሰላም ለእናንተ ይሁን ውድና የተወደዳችሁ የተከበራችሁ የፍቅር ዩቲዩብ ቤተሰቦች ሰላም ለእናንተ ይሁን። እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንኳን ደህና መጣችሁ ውድ ቤተሰቦቼ። አመሰግናለሁ ስለመጣችሁ። ላይክ እና ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና በአክብሮት ጠይቃችኋለሁ። ሁላችሁም ከልብ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ እያበረታታችሁኝ ወደፊት ገፋ ገፍተር እያደረጋችሁኝ ስላላችሁ ክበሩልኝ። በእውነት በጣም አመሰግናለሁ። ሁላችሁንም ክበሩልኝ ውዶቼ ማሮቼ። ዛሬ ደግሞ ምንድነው በዚህ በጄመኒ መሰለኝ የሚባለው ሰው በዚህ አፕሊኬሽን ማለት ነው። በዚህኛው አፕሊኬሽን እንዴት አድርገን ታምኔል እንዲሁም ደግሞ ባነር የዩቱባችን የተለያየ የፈለግነውን ነገር መስራት እንደምንችል ያሳያችኋለሁ ማለት ነው። እኔ የቻልኩትን እኔ እያወቅኩትን አሳያችኋለሁ ማለት ነው። ለማታውቁት ጊዜ ካለኝ ደግሞ ቀጥለው መለን ባለፈው አንዳንድ ነገር አልገባንም ስትሉ ለነበራችሁ አሳያችኋለሁ ማለት ነው። ወደች ማለቼ እና እንኳን ደህና መጣችሁ። እንግዲህ ቪዲዮውን እስከ መጨረሻ እንድታዩልኝ በአክብሮት በትህትና ጠይቃችኋለሁ ውድ ቤተሰቦቼ። የኔም ብቻ ሳይሆን ሁላችንም እስከ መጨረሻ ቪዲዮአችንን ይውልን ሰፖርት አድርጉን እላችኋለሁ። መልካም ስናደርግ ለሰዎች መልካም ስናስብ ለኛም ፈጣሪ መልካም ነገርን ያዘጋጅልናል፣ ነገሮቻችንን ያስተካክልልናል ማለት ነው። ውዶቼ ማሮቼ ክበሩልኝ፣ አመሰግናለሁ። አሁን ወደ ቪዲዮአችን እንሄዳለን ማለት ነው። አሁን ወደዚች ቻናል እንገባለን። ኦኬ ትንሽ ሰፋ አድርገው ችግር እኮ ነው ጋይስ። ከዛ አሁንም ስን በዚህ ብዙ ነገር ይሰራል። እንግዲህ እንደምታውቁት ብዙ ነገር ነው የምሰሩት። እኔ እንኳን ያላወቅኩት ብዙ ነገር አለ። ነገር ግን ለጊዜው እኔ ያወቅኩትን ላሳውቃችሁ ማለት ነው። እና ምንድነው የምናደርገው? አሁን ለምሳሌ አፕሊኬሽን ውስጥ ገብተናል። እቺ ነች አፕሊኬሽኗ። እሷን ማውረድ አለባችሁ ቅድሚያ። እንደዚች እንጫናታለን። ከዛ ያው በቀደም አሳይቻችኋለሁ እንዴት ብላችሁ ማውራት እንዳለባችሁ ከዚህ እንትን ጋር። ግን ዛሬ ታምኔል ወይም ደግሞ የተለያየ ባነር ምናምን መስራት ስለሆነ ወደዛ እንሄዳለን ማለት ነው። እሱ ነው የሚያሳያችሁ። እና ለምሳሌ እዚች ጋር ጋላሪ ምልክት አለ። እዚህ ስትገቡ እዚህ ጋር የጋላሪ ምልክት አለ። እችን እንጫናታለን። ከዛ ደግሞ ወደዚህ እንመጣና እዚች ጋር የስደመት ምልክቷን ደግሞ እንጫናታለን። እኔ አንዴ ተጭኜ ኦኬ አንድ ጫንሽ እንደዚህ ተጫንኩኝ። ከዛ እዚህ ጋር የጋላሪ መጣ። ካሜራ ጋላሪ ምናምን መጥቷል። እኔ እችን የጋላሪ ምልክቷን ነው የምጫነው። ከዛ ውድ ቤተሰቦቼ እንደዚህ ጋላሪ ውስጥ ፎቶ መምረጥ እንችላለን። የምንፈልገውን ፎቶ እንደዚህ ራይትን ምልክት እናደርጋለን ማለት ነው። ከዛ እዚች ጋር ጽሁፍ አለች። እዚህ በስተቀኝ በኩል ደን የሚለውን ጽሁፍ እንጫናታለን ማለት ነው። ኦኬ አሁን እዚች ጋር ደን ስላት ወይም ደን የሚለውን ስጫን እዚህ ጋር መጥቷል ማለት ነው። ፎቶውን እንደምታዩት በዚህ መልኩ መጥቷል። ከዛ እዚህ ጋር አሁን ለምሳሌ እዚች ጋር መጻፍ አለብኝ። ለምሳሌ ዩቲዩብ ባነር ከሆነ የፈለኩት ዩቲዩብ ባነር ብዬ፣ ዩቲዩብ ታምኔል ብዬ፣ ታምኔል ከሆነ የፈለኩት ለዩቲዩብ ከሆነ ማለት ነው ዩቲዩብ ታምኔል ብዬ እዚህ ጋር ጽፋለሁ ማለት ነው። እና እዚህ ጋር ጽሁፍ አስገብቻለሁ ማለት ነው። እንግዲህ የቅሜን ማለት ነው። ዩቲዩብ ታምኔል ስራ አለኝ ብዬዋለሁ። ስራ ነው እንጂ ስራ ብቻ ነው አልኩት። ስራ አለኝ ብዬ ማስተካከል አለብኝ። ይቅርታ ቤተሰብ ተቋርጦብኛል። እንትኑ ራሱ ሳላቅ ሄደ ማለት ነው። እዚህ ጋር እየጻፈ ነው። እና ውዶቼ ይቅርታ አድርጉልኝ እንጂ እንግዲህ የልጅ እናት ስለሆንኩ
ትረዱኛላችሁ ብዬ ተስፋ አደርጋለሁ። እና ቅድሙ እንግዲህ ሄዶብኛል ማለት ነው። እንትን አለብኝ። እዚህ ጋር እንግዲህ የፍቅር ሰለሞን ዩቱብን አስተዋውቅልኝ ብዬዋለሁ ብዬ ጽፌያለሁ ማለት ነው። ያው እናንተ እንዳልኳችሁ ታምኔል እዚህ ጋር ብቻ ግን የምትፈልጉትን እዚህ ጋር በደንብ መጻፍ አለባችሁ ማለት ነው። የምትፈልጉትን ማለት አሁን ለምሳሌ እኔ አሁን የፍቅር ሰለሞን ዩቱብን አስተዋውቅልኝ ያልኩት ወይ ፕሮፋይሌ ላይ ያስቀምጥ ይሆናል ወይ ሌላ ነገር ጨምሮ ሊጽፍ ይችላል። እና ይሄንን ግን በደንብ መጻፍ አለባቸው እዚህ ጋር ማለት ነው። እዚህ ጋር የምትፈልጉትን ነገር በደንብ መጻፍ አለባቸው የፈለጋችሁትን ማለት ነው። ገብቷችኋል? ስለዚህ እስኪ ይሄኛውን ምን እንደሚያደርግ እንየው። አሁን ለታምኔልም አላልኩም ለታምኔል ስለው ግን እዚህ ጋር ይኸውላችሁ ምን እንደጻፈልኝ የመጀመሪያው ማለት ነው። እና ታምኔል አሁን ለምሳሌ በዚህ መልኩ ሰርቶልኛል፣ ግን ፎቶን ቀይሮታል። ለእኔ ቦታ ላይ ፎቶ ይቀይራል፣ አንዳንዱ ላይ ግን አይቀይርም። እቺ ሴትዮዋን አሁን ያለቃት እና እቺ ሴትዮዋ ማን እንደሆነች እኔ አላውቃትም። ትንሽ ግን እኔን ትመስለኛለች፣ ቅልቅል አለበት እና ያለቃት እና እንደምታዩት እንዲህ ዩቲዩብ እንትን ለምሳሌ እንደዚህ ስትሰሩ እሱን ተውትና የላኛው ይቅር። እዚህ ጋር ስትጽፉት ማለት ነው ለዩቲዩብ ነው የዩቲዩብ ምልክት የዩቲዩብን እንትን ምንድን ነው የሚባለውን የዩቲዩብ ምልክት ሊበላችሁ አስገባልኝ፣ በቃ እንዲህ አሳምርልኝ፣ እንዲህ አድርግልኝ፣ እዚህ ጋር እንደዚህ እንደዚህ አድርግ ብላችሁ የፈለጋችሁትን እያወራችሁ እዚህ ጋር መጻፍ አለባችሁ ማለት ነው። ገብቷችኋል? ስታወሩት እሱ ያስተካክላል። ፎቶ ለምሳሌ ፎቶዋችሁ እንዳይቀየር ፎቶ የሆነ ቦታ ላይ ይቀመጥ ካላችሁ ያስቀምጥላችኋል ማለት ነው። ግን ምንድን ነው እዚህ ጋር ፎቶዋችሁን እንደ ቅድም እንዳሳየች ተጭናችሁ መታችሁ እዚህ ጋር ስትጽፉ ማለት ነው። እቺ ጽሁፍ ነች ዋናው። ከዛ እንደዛ ያስተካክሎ ይጽፍላችኋል ማለት ነው። አሁን እስኪ የፍቅር ሰለሞንን ዩቲዩብ አስተዋውቅልኝ ብዬዋለሁ። እስኪ እንጫነው። ስንጫን እችኛዋን አያችኋታ? እችን ነው የምንነካት። ምን እንደሚያደርግ እናያለን እስኪ። ምን ያመጣልንም ወይ ጽሁፍ፣ ለምሳሌ ጽሁፍም ሊሆን ይችላል። ጽሁፍ ብቻ ነው ያመጣ ይችላል። ያኔ መልሳችሁ እናንተ በላይኛው ፎቶ ላይ እንደዚህ ብለህ ጻፍልኝ ትሉታላችሁ ማለት ነው። ያው የፍቅር ሰለሞን ዩቲዩብን የፍቅር ሰለሞን ዩቲዩብ ቻናል ጠቃሚ ምክሮች። ቆንጆ ነገር ለምሳሌ ለዩቲዩብ ታምኔል የሚሆን እንትን ነው ማለት ነው ይሰራልኝ። ስለዚህ እዚህ ጋር ፎቶዬን እንግዲህ ብሎታል ማለት ነው። እንደዚህ አድርጎ ይሰራል። የፈለጋችሁት እንግዲህ ብዙዎቹ በዚህ ነው ማለት ነው ታምኔል እየሰሩ ያሉት። እኔ በጣም ወድጄዋለሁ። በነገራችን ላይ በቃ የኔማ እንዳያችሁት ጽሁፉ ላይ የዘበራረቀ ነው አልኳችሁ። እግዚአብሔር ያው ሌላ ጊዜ አስተካክላለሁ በሚለው ዝም ብዬ ነው እንትን የምለው አንዳንድ ቦታ ላይ እና ግን በጣም ነው የሚያምረው። እኔ በነገራችን ባናር ራሱ እዚሁ ነው የሰራሁት ማለት ነው። ይሄ ነው ሰርቶልኝ የሰጠኝ እላቸዋለሁ። እሱን ደግሞ መስራት ለማታውቁት አሳያቸዋለሁ ማለት ነው። ግን እንደዚሁ ነው የምትሰራው። በቃ እዚህ ጋር እናንተ ዋናው እዚች ጋር አሁን ለምሳሌ እችን ቅድም እንዳሳያችሁ እችን ጋላሪ ገብታችሁ ፎቶ ካመጣችሁ በኋላ እዚች ጋር የምትጽፏለን በደንብ አስተካክላችሁ ጽሁፍ ብቻ አስተካክላችሁ ጻፉ የምትፈልጉትን ማለት ነው። እና ያኔ እንትን ይሆንላችኋል ማለት ነው። ከዛ ደግሞ ለምሳሌ ይህ ፎቶ እንዲቀይርላችሁ ወይም ደግሞ ጽሁፉን እንዳስተካክልላችሁ አሁን በዚህ ጋር የደውል ምልክት ምን እንዲያስገባላችሁ ከፈለጋችሁ በጽሁፍ መናገር ትችላላችሁ ማለት ነው። እዚሁ ላይ ይሄን ጨምርልኝ ትላላችሁ። ፎቶ አታመጡም፣ ግን እዚሁ ላይ እንዲያስተካክልላችሁ ማለት ነው። እና ይህን ይመስላል ውዶች ማሮች። ቪዲዮን እንደወደዳችሁ ተስፋ አደርጋለሁ። ላይክ እና ሰብስክራይብ እንድታደርጉኝ ወደፊት ገፋ እንድታደርጉኝ ውዶች ማሮቼ፣ አመሰግናለሁ። መልካም ቆይታ